ኡፍ ድርግም ተደርጎ የሚሰራ ምግብ ግን እንዴት አባቱ ነው ደስ የሚለው። ዛሬ እሱን ነው ማሳያችሁ። በመጀመሪያም ብሬስቴን ጥብ ካደረኳት በኋላ ማለቴ የዶሮ ደረቷን ጥብ አድርጌ ካሳመርኳት በኋላ እንደዚህ ቆንጆ አድርጌ ቆራርጣቸዋለሁ። እንደምታዩት እንደዚህ አንዳንድ ቁጥር አድርጌ ነው የቆረጥኩት። ከዛ በኋላ ወደ እቃ ገለበትኩት ማለት ነው። ወደ መቀመም ነው የሄድኩት። በመጀመሪያ ኦሊቭ ጨመርኩኝ፣ ጋርሊክ ፓውደር ወይም የተፈጨ ነጭ ሽንኩርት፣ ኮሪያንደር፣ ብላክ ፔፐር እንዲሁም ደግሞ ነጭ ሽንኩርት ደግሞ የተፈጨ ነበረ፣ ዝንጅብል እንዲሁም ፓፕሪካም ወይም በርበሬ እና ደግሞ ጫውን የጨመርኩት። ከዛ እሱን በደንብ አድርጌ ካማሰልኩትና ካዋሃድኩት በኋላ በላስቲክ መሸፈንና ለትንሽ ደቂቃ ቢያንስ ለአንድ ሰዓት ምናምን ፍሪጅ ውስጥ መቀመጥ ስላለበት አስቀመጥኩት ማለት ነው። ፍሪጅ ውስጥ ልክ እንደዚህ ካስቀመጥኩት በኋላ ካወጣሁት በኋላ ኤር ፍራይ ውስጥ ወይም ኦቨን ውስጥ መጨመር ትችላላችሁ። ከዛ ሁሉንም ቃሪያውንም፣ ቲማቲሙንም፣ ሽንኩርቱንም እንደገና ደግሞ ቅመሞቹን መጨመር የምትፈልጉትን እንዳለ ጭምር ድርግም ታደርጋላችሁ። እኔ እዚህ ጋር ሮዝመሪ ቅጠል ጨምር ያለው ፐርሲሊም ጨመርኩኝ። ከዛ እሱን ካዋሃድኩት በኋላ አጀስት አደረኩትና ኦቨኔን ኤር ፍራየሬን ማለት ነው እሱ ስር ከተትኩት። ከዛ እንግዲህ ለ45 ደቂቃ ነው የበሰለው። በመሃል ግን አስወጥታችሁ ትንሽ ማቀላቀልና እንደማማሰል ነገር ማድረግ አለባችሁ። ልክ እንደዚህ ማለት ነው ሙሉ ለሙሉ እንዲበስል። ከዛ በመቀጠል እሱን ከተትኩትና ደቂቃው ሲደርስ አወጣሁት። ከዛ ጋይስ እንዳልኳችሁ ድርግም ተደርጎ የተሰራ ምግብ ግን በጣም ገራሚና በጣም ለአይንም የሚማርክ ምግብ ነው። እናንተ ሞክሩት፣ ትወዱታላችሁ። በሌላ ስሙ አይ ቲንክ ፋጅታ ነው የሚባለው። እኔ ደግሞ ያው ድርግም ብያለሁ። እንግዲህ ከወደዳችሁት ይሄንን ቪዲዮ ፎሎ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ከ10 ስንት እንደምትሰጡት ደግሞ ኮሜንት ላይ ጻፉልኝ። በተለያዩ ቪዲዮዎች እስከምንገናኝ ድረስ ሰላም ሁኑልኝ። ቻው ቻው።